የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናት ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናት እንደዚህ ነው ቤቶችን ብዙ አላውቅም ዝም ብለን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን ችግር የለውም ችግር የለውም አንቺ ደግሞ ምንድነው ማን አለ እዚህ ችግር የለውም ማን አለ እዚህ ምንድነው ለምን እንደምታስቸግራት ምን አገባ ማረን ያስቸግረሽ መስሎኝ ነው መግደርደር አይቻልም እንዴ እንዲህ ነው እንደምትደረደሪ ንዳ በቃ አንተ ዝም ብለህ ምንድነው የምትለው እጄናውጣልኝ ኧረ አንቺ ችግር የለውም ምን ሆነሽ ነው እንዴ ችግር አንተ ምን ልታሳድረው ነው እንዴ እጄን እንደ አንተ ምን አገባ እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ እጄን አምጣ ዞር ብለና በእናትህ ምን እንደምታየው ጉዴ ዘመኑ ከፍቷል እንዴት ነሽ? ደላላ ልኮኝ ነው ወይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት እሺ ሰርቫንት ነኝ ግቢ ቆይ ከማጓዝ ወጡ ስፖርት ወስደህ ምናምን አላችሁ አለ መሮጫ ትራክ ሁሉም አለ ሁሉም አለ ገብተሽ እናውራ ሁሉ ነገር አልገባም መግባት አይደለም መሆኛ ገንዳ አለ ቲክቶክ ደግሞ ሰራለሁ እና አይፎን አለው ሰው አለ አይደል ልጅ ያለው እኔ በልጅ አልቀረጽም ምን እንደዛ እውነት እንደ ወይ ባለቤት ይቀርጽሻላ ባለቤት አለ እሱ ነው ባልሽ እሱ ነው እሱ ምን ሆነሽ ነው እንዳገባ ችግር አለ እኔ እንደዛ እንትን አይደለም ላይቭ ምናምን ገባለሁ ምናምን እሺ ገብተሻና ምን ትሰሪያለሽ ግን ምን ትሰሪያለሽ ምን ምግብ ምን መስራት ትችያለሽ እኔ በጣም የምችለው ማታኛት እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በያፈሽ እንጂ እንታ ከለተ አለና እንትን እያልኩ ነው ምን ትበጣጣሽብኛለሽ ያለ እዬ አፈርኩ ካንቺ ጋር መስራት ድንጋይ ናት ሁለት ቀን አብራት እኮ ተመር እሺ ወይ ግቢና እናውራ አልገባም በቃ እንደዛ እንትን ካልሽ እንትን እንዳለ ማለት ነው እና ግቢ ውስጥ አትጣያ አገዳውን እንዴ ትዳሰራተኛላችሁ ምንም እኮ ስራ አሰሪም በቃ ግቢ ምናምን ታጠጃለሽ ምግብ ሰራሽ ከዛ በኋላ ፍሪ ነሽ እንደፈለሽ መሆን ትችያለሽ እንጂ ሙናተሽ እንደ እዚህማ ጽዳት ሰራተኛ ሳይሆን በዛ አይነት ምሳም ይሰራልኝ የለማ ወረኛ ቤት ክራይ አለ እንዴ ቤት ክራይ አለ ምን አይነት ቤት ነው በየደረጃ አለ ችግር የለም ገዳን እኔ አንድ ክላስ ነውና አለ አንድ ክላስ አለ ዱቤ ነው የሶስት ወር ዱቤ አለ ና ግባ ና እንጂ ግባ አለ እንዴ ና ምርጥ ቤት ነው አየቤቱ አው ምርጥ ቤት ትገባለህ አረ አልገባም ብር ተበድሬ ልምጣ እንዴ አስቱ አይ ሆ አንተ ልጅ ጋኔን ማናባ ታይ ሰፈር ቡና ተጠርተዋል ሂሩታ ከዚህ አንተ የልጅ ከዚህ ደሞ ወደዚህ ውሃ ለሚሮጡት አሁን ወርሽ ማራሉት አምጤሽ እንደ በቁልፍ ለምንድን ነው ተረጋግተሽ ማታወሪኝ ግን ለምን አትሆኝም አንተ አንድ ነገር ልንገር ቆንጆ ሴትና የከተማ መሪ የባለ ሀብት ናቸው እሺ እማዬ ሃሎ ወይው ተረጋግተሽ አውሪው ሀብታም ቢገዛውም ቆፋሪው ቀን ሰራተኛ ነው
ተረጋጊ። ኧረ ምንድነው? የሴት አመልና ሽሮ ወጥ አንድ ነው እየገነፈሉ ማባበል እዳ ነው አሉ። ምን ነው አንቺ ይውሰዱት ወንፊቴን ማንም ሰው ይንፋበት ለማንም አልሰጥም ሳላበ ጥርበት አልሽሳ ምን ነው እንዴ? the future is brightness the love is meaningless አሉ። እንዴ ከፊት ስትሄጂ እያየው ሼፕሽን ኮለርሽ በኋላ ሳይሽ ቼንጅ ማድረግሽን መለየት አቃተኝ ወገብና ዳልሽን እንደማለት ነው እንዴ? ሀቢቢቲ ምን ነው አንቺ ለትዳር ምን ያስፈልጋል ሲባል ምግብ ያልሽ ሴትዮ እኮ ነሽ። ቦምቦሊኖ ልጋብዝሽ ስልሽ መሃሉ ማን በላይብኝ ያልሽኝ እኮ ቀሌታም ሴትዮ ነሽ ልንገርሽ እንዴ ማን ነው አንተም ብቻ ገጣሚ ያረገ? ተናገሪ እንዴ እቺንም ያቺንም ስታግበሰብስ ቆመህ እንዳትቀር እንዳሮጌ ባስ እኔ which country is this I am not ግብስብስ ድብስብስ አይገርምሽም? ቢደለቅ ይሰማል ከዚህ እስከ 40 ምንጭ። አረ እንዴት ለጉድ ነው የባለቤቴ ቦርጭ እንደማለት ነው። መጥቼ ስነርትሽ ያኔ ታወራዋለሽ ልንገርሽ። እዛው ነው የመጣው ጠብቂኝ አልኩሽ አይደል እንዴ? ያዙ ቆይ ማለትም ወዴት ነው? የት ልትሄድ ነው? ቆይ አይ እንደዚህ አይደለም እንዴ እንደዚህ ሳይሆን እንደዚህ አድርገው እዚህ ጋር ልንበላ ነው። ቻው ሳትለን እንዲህ ልንለይ እንዴ? ያዙ እንደዚህ ቻው ሳንባባል ዝምታችን ገደል ይግባ። አብላች አረ በቃኝ ወላሂ በቃኝ ብሉ አረ ለነገ ይቀመጥ አረ በላ ብላ ትንሽ ወላሂ በቃኝ ለነገ ይቀመጥ አረ ግዴ ለምና ብላት ይዛት ይናገር ወላሂ ብሉ በቃ ትንሽ ብላ እኮ አይ በቃ ብሉ ትንሽ አንድ ከመሄድ ትንሽ ራንዴና አላማ ብላ ማገደለ መንገድ ዘግቷል ያበላም አይበላም። ለዚህ ብራዘር ኮፒ ሊንክ ሜንሽን ምናምን እያደረጋችሁ አርሱልኝ ማለት ነው። ብራዘሬ ኤኦል በግዛቴ ብትደርስ ማለት ነው የመጨረሻ ነው የሚሆነው። መበሳሳት ምን አይነት ነገር እንደሆነ ፊት ታረጋዋለህ። ማንዬ አርሱለታ ለዚህ ውሳ አድርሱልኝ። በያንዲ ባል አይደለም እሺ እኛ ሰላኑ ጨዋታችን ፍሪክ ከመሰልኩ ናና ተጠጋኝ ናናናና አድርሱለት። ያራዳ ፒው ፒው ነው ጨዋታው። ምንም አላፋም ነው ማለት አላወቁም። ባያ ባለፈው ላይቭ ላይ በደንብ ሙቀራ አሰደብከኝማ። እኔ እኮ ስለምወድሽ እኮ እንዴ ብዬ ካፌ እንዴት ብሎ ይጣበላል ማሞቀ ገንዘብ አይደል እዚህ ጋር ይሰደባል። እንደዚህ ዛሬ ማታ 4 ሰዓት እንቀጣጠራለን። በደንብ አዘጋጅ ያኛው ልጅ ስለምሰርበው አዳዲስ ነገሮችን አንተ እንትን በላይ ምናምን ገጀራውን እንትን ብላል። ደስታ ይዘጋብናል ኖ አንዴ ያሳይቶ እንደዚህ ወጣ ወጋባ ጀግና ለማምሳል ያፋና ያራዳ ልጅ አጭራ ያፋዲ በሰምናው ነው ሰላም ነው ጀነፍ በቃ እንደሆነ ካሽሽ ነኝ ጋር ነው በቃ አረ ተጋደሉ ገብተን አንድ ነገር እናድርግ። አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው? እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን ማንንም አይገባ። ግጭቱን እንደፈጠሩት ራሳቸው ይፍቷል። ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው? ጭራሽ ከኔ እኩል ልትካፈሉ? ላቤን ጠፍ አድርጌ የሰራሁት እኔ ነኝ። እሺ ከዚህ ሰውነት ላይ ላብ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል። ወስፌ ምን ማን ነው ወስፌ? አረ ጨረሱኝ፣ አረ ገደሉኝ። አባቴ ዛሬ ነው የሞተው። አባታችንም የሞተው አንተ እኛ እህትና ወንድሞቼ ለውርስ በላይ ካድከን ቀን እኔ አልካድኩ። በማንኪያ ለሚገባው በማንኪያ፣ በጭልፋ ለሚገባው በጭልፋ፣ በአካፋ ለሚገባው በአካፋ ይሁን ያልኩት። ዝበላት ከርፋፋ። ማን ነው ከርፋፋ? አንቺ ሰውዬ በህግ አምላክ እሱ ሳህን ውድ ነው። እሱ ከተሰበረ ምን እንልካፈል? እንደውም ማንም አይበላትም። እሺ አረ በህግ አምላክ አራቁቶ እኮ ጎዳና ሊያስወጣን ነው። ዝም በይ ሙጢ።
ያንቺ ምላስ አይደለም ንብረት እሳት ያዘንባል። እሺ ዝም በል አንተ ወፍ ዘራሽ። ማን ነው ወፍ ዘራሽ? እና የሜዳ አህያ ልበል ወይስ እባብ? አሁን ትንሽ ተባሉ እናንተ ስጨርሱ ሚስኮል አድርጉልኝ። ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው የአባትህን ድርሻ ከወሰድክ አይበቃህም? እንደውም ባትለፋ ይሻላል። አንተ ያንተ ድርሻ እዚህ የተባበረው ውስጥ አልቋል። እሺ ነው እንዴ? እንግዲያውስ ጭሬ በትኗል። አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል። ምን አልክ አንተ? ስርዓት በሕግ አምላክ። አሁን ተላይ ደረሰ። ያ ሞገስ እንደሆነ አፍ ብቻ ነው። ትንሽ ሰውነት ያለው ዳንኤል ነው። ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው። እንደ ኤምኤምኤ ጨዋታ በየመሃሉ ፊሽካ ይነፋ። አመታትህ ህገወጥ ነው ብሎ የሚገላግለው የለ። ወይኔ ወንድሜ በግላጭ አገኙት ምስኪን። ለነገሩ ሰብለት ነው አዛለች። ምላሷ አጥንት ይሰብራል። ተቆቆማቸዋል። ኧረ እርሶ ሰውዬ ግድ የለዎትም። እጆት ላይ የሶስት ሰው ደም ሊኖር ነው። ገብተን የሆነ ነገር እናድርግ። እመኑኝ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው። ዘመድም አይጠቅመው። ራሱ ቤተሰቡ ጉልበቱ ሲዝል ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰውን እሳት ራሱ ያጠፋዋል። ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ። ብኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች የተዋረድኩ ወንድሜ። ዛሬ ስትነፋረቅ ብትውል ጠብ የሚልልህ ነገር የለም። እሺ ዳንኤል፣ መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ። ተረተረትህን ትተህ ወደ ክፍፍላችን እንመለስ። አንቺስ ብትሆኚ ሰብለ ይሄ ፒንሳ የማይችለውን ኪንኪት ጸጉርሽን ስቆነድድ ጸጉርሽ እንደ ጃርት ሾክ አልበሳሳኝም። እጄን አላሳደኩሽም። ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ ሊያውን ቤተሰቤን? አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት። ቀድሞ አረቄ ጨርሷታል። አንድ ብትል አረቄ ከገዛውላት ክንብል ነው የምትለው አላልክም? እኔንስ ቢሆን እንኳን እኛ ይቀርና እሱ ራሱ እናቱን አያውቃትም። የአባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልክም? ምን ሸምጥጥ አመልህ ነው። የአባቴ አጥንት ሾክ ሆኖ ይውጋኝ። እኔ ታናናሾቼ ላይ እንደዚህ ልል አልችልም። ወይ ማን ነው ግን እንደዚህ ያላችሁ? ለወርቁ አላልከው? ለትያሰለፈ ራሱ ስለኔ ያልነገርካቸው? ወርቁን ያልሽው? ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ። ምን ብሎ? የሱ ዳው ገብስ ነው። እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ በአንድ ጣባ ገንፎ ሆዱን አገነፋለታለሁ አላልሽም ብለሻል። እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል፣ ተጠንቀቃቸው እኮ ብለውኛል። ተጫረሱ። መቼም እንደዚህ ዝምታ የሰፈነው ሶስቱም አልቀው ቢሆን በቃ ከአንድ ቤት የሶስት ሰው ሬሳ። እኔ የሚያሳዝነኝ አጥሩምባ ነፊ ነው። የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው። አረ እናንተ ሰዎች እንደው ሟርታችሁን ትታችሁ ደግ ደጉን ነገር አስቡ። እኔ ዝምታ ሳይሆን እርጋታ ነው የሚሰማኝ። ምን አለ ባንገባ እንኳን ለእርግጠኝነት አጮልቀን እኔ ምክክርና ንግግር ለጊዜው አድካሚና ሰልች ነገር ሊሆን ይችላል። ለዘላቂ ሰላም ግን ዋነኛው መፍትሄ ነው። በአንድ ጊዜ ላንግባባ፣ ላንስማማ፣ ላንተማመን እንችል ይሆናል። ተስፋ ሳንቆርጥ ደግመን ደጋግመን ከተነጋገርን የማንወጣው ችግር፣ የማንፈታው ቋጠሮ የለም። በሉ እነ ሟርተኞች ሂዱ፣ ሰላም ነው፣ ሂዱ። እንነጋገር። በምክክር ከሰፈር እስከ ሀገር የተሻለ ነገርን እንገንባ።